አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች ዛሬ እስኪ ሰሊጥ ልሰራ ነው። አብረን እንስራ። ላይክ ሸር እያደረጋችሁ ኮሜንት እያደረጋችሁ አበረታቱኝ። እዚህ ጋር ሩዝ መስሪ አጥቤያለሁ። እዚህ ጋር ዶሮ በምታጥቡት መንገድ ማጠብ ትችላላችሁ። ወይም ማጠብ ያዘጋጃለሁ። እዚህ ጋር ደግሞ ሄል አለ፣ ፍልፍል አስወጥ አለ፣ ቢስማር አለ፣ ጊርፋ አለ፣ ጨው ፍልፍል አስወጥ አለመጨመርም ትችላላችሁ፣ እኔ ስለፈለኩት እንጂ። እዚህ ጋር ሀሊብ አለ። ሀሊቡ መጨረሻ ላይ ነው። እስኪ እንግዲህ ወደ አሰራሩ እንሄዳለን። እዚህ ጋር ድስት ጥጃለሁ። ሰብስክራይብ ማድረግ ወንዶች፣ ቪዲዮውን እያያችሁት ከሆነ ሰብስክራይብ እያደረጋችሁ አበረታቱኝ። አሁን እዚህ ጋር የፈላ ውሃ እንጨምራለን። አሁንም እንደምታዩት ውሃው ያንሰዋል፣ እጨምራለሁ። ቅመሙን ይሄንን ቅመማ ቅመም ከመጨመራችን በፊት የዚህን ኮራፊያችን በደንብ እናነሳዋለን። ሳይፈላ ገና ሲኩረፈረፍ ነው ማንሳት ያለብን። ምናልባት ቆሻሻ ካለው ከፈላ ማንሳት አንችልም፣ ይጠፋን፣ ወደ ውስጥ ይገባል። ውዶችዬ ይሄው ኮራፌቱን አንስቼዋለሁ። አሁን እዚህ ጋር ዶሮአችን እስኪበስል ድረስ ሰላጣችንን እናዘጋጃለን። እዚህ ጋር ሎሚ አለኝ፣ ሎሚ ግን አይበቃኝም፣ እጨምራለሁ። እዚህ ጋር ነጭ ሽንኩርት አለኝ። እዚህ ጋር ቲማቲም አለ። እዚህ ጋር ደግሞ ኩስበራ ወይንም በግዶንስ መጠቀም ትችላላችሁ። እዚህ ጋር ደግሞ ቃሪያ አለኝ ማለት ነው። ይሄንን ላጸዳዳና እንዴት እንደምትሰራ አሳያችኋለሁ። ይሄ ጨው ነው። ይሄንን ደግሞ ጎረድ ጎረድ አድርጋችሁ መጨመር ትችላላችሁ፣ መኪናችሁ የማይፈጭላችሁ ከሆነ። ሶስት ቃሪያ፣ ቱም ይሄን ጨምረዋለሁ ሁሉንም። ሎሚ ቀምሼ ካነሰው በኋላ ጨምርበታለሁ። ቀዝቃዛ ውሃ ሁሉንም አልጨምረውም፣ እያየሁ ነው የምጨምረው። ጨርሰናል። ቀምሼዋለሁ። ዋው ነው። እንደዚህ አድርጌ ናይሉን አልብሼ ተላጅ አስቀምጠዋለሁ። በዚህ መልኩ ጨርሻለሁ። አሁን ደግሞ ሌላ ሰላጣ ባሪዳ ወይንም ሰላጣ አዲ እንሰራለን። ይሄ ሰላጣ ሀራ ወይንም ሰላጣ ድጉስ ይሉታል አረቦች። እንደዚህ አድርጋችሁ የሰሊጥ ማባያ ላዚም ያስፈልጋል። ይሄ ሰላጣችን በዚህ መልኩ ሰርተናል። ይሄንን አሁን ምንም አልጨመርበት። በኋላ ዘይቱንና ጨው ካላ አረጋለሁ ይበሉ ሲሉ ማለት ነው። እዚህ ጋር ደግሞ የኔ አረቦች ይሄንን በቁም ነው ስለሚፈልጉት ነው እንጂ ጀዘሩን ብቻ ትታችሁ ሌላውን ከትፋችሁ እዚህ ጋር መጨመር ይቻላል ማለት ነው። እዚህ ጋር ደግሞ ዶሮአችን በዚህ መልኩ በስላለች። ከዛ ወደዚህ እናደርጋለን ማለት ነው። ቀስ አድርገን እንዳይቆራረጥብን ቀስ አድርገን ማንሳት። እኛ ቤት ዶሮ ምንም አይነት ነገር ተቆርጦ የሚወድቅ ስጋ የላትም፣ አይፈቀድም ማለት ነው። እንደዚህ አድርገን
ይህንን ቅመማ ቅመሙን ላጥልና ብረት ድስቱ ውሃውን ወደ ሌላ ብረት ድስት ቀይሬ ድስቱን አጥቤ እንገናኛለን። ይህንን በዚህ መልኩ አጥልሌዋለሁ። ድስቱ ባይሆን በመጀመሪያ ይህንን ቅቤ ቀባና ፍሩን አስገባዋለሁ እንዲያደርቅና ቆንጆ እንዲሆን ማለት ነው። ይሄ እንደምታዩት ቅቤ ቀብቼዋለሁ። ምንድነው ወደ ፍሩን ነው የሚገባው። ከዚህ በኋላ የሚቀረን ይሄን ውሃ ወደዚህ ገልብጠን ሩዛችንን መጨመርና ሩዙ ሲበስል አሳያለሁ ውዶች። አሁን ብረት ድስቱን አጥቤ ውሃውን አጥልዬ እንደዚህ ሆኖልኛል እንደምታዩት። አሁን ሩዝን እንጨምራለሁ። ጨዋችንን እዚህ ጋር ጨው ቀምሳን የሚያንሰው ከሆነ እዚህ ጋር ነው መጨመር ያለብን። ውሃው ሳይመጥ በደንብ ይቀላቀላል። እንግዲህ ሰሊጣችን በዚህ መልኩ እየበሰለች ነው። ግን ወተት ከመጨመራችን በፊት ምን ጨምራለሁ መሰላችሁ? እዚህ ጋር ሻሃም ወይንም ስብ አለ ማለት ነው። በከላጥ ፈጭቼ ምን እንደማደርግ አሳያችኋለሁ። ስጋ እንዳይኖረው ስቡን ብቻ ነው የፈለኩት። ውዶችዬ ከላጥ ያልፈጭልኝ ብሏን ማድሬሽ ተበላሽ በመሰለኝ። ከላጡ ቢፈጨው ኑሮ ደስ ይል ነበር። እንደዚህ ተፈጭቶ እዚህ መሀል ላይ ታደርጉታላችሁ። ስቡ ቅልጥ እስከሚያልቅ ይገጠማል ማለት ነው። አሁን በራሱ ጊዜ ቅለጥ ላስቀምጠው ነው። እንደዚህ አድርጌ ልገጥመው ነው። ቢፈጭ ተመራጭ ነበረ፣ ግን ከላጡ አልሰራልኝም። እዚህ ጋር ወተት አለ። እንዳይጓጉልብን መጀመሪያ ለሰስ ባለ ውሃ በጠብጥና ከዚያ በውሃ ሙቅ እዚህ ጋር ውሃ ሙቃለኝ እንበጠብጣለን። ይሄ ለሰስ ያለ ውሃ ነው። ይሄ አላጡል ሙቅ ውሃ ከጨመርንበት ይጓጉላል። ከዛ እዚህ ጋር የጨመርኩት ስብ አለ። ያው እንደምታዩት ነው፣ ቁጭ እንዳለ ነው። በከላጥ ቢሆን በደንብ ይፈርስ ነበረ፣ ግን ሩዝ ስለበሰለ ላወነሳው ነው። ካነሰ መጨመር እንችላለን። እያየሁት በዚህ መልኩ ሰሊጡን ጨርሰናል። መጨረሻ ላይ ለመቅረጽ ስላልተመቸኝ ሀሊብ ከጨመርኩ በኋላ ብዙ አላሳየኋችሁም። ሀሊብ ከጨመራችሁ በኋላ ግን በደንብ ማማሰል አለባችሁ፣ አሻ እንዳይይዝባችሁ ማለት ነው። እኔ በዚህ መልኩ ጨርሻለሁ። ከተመቸኝ አሳያችኋለሁ ስቀርፍ ማለት ነው። ይኸው በዚህ መልኩ ጨርሰናል። በጣም ነው የሚጥመው።